የሐዋርያት ሥራ ምዕራፍ 3 ጴጥሮስና ዮሐንስ በጸሎት ሰዓት ወደ ቤተ መቅደስ ሲሄዱ ይጀምራል። ውብ በሚባለው የቤተ መቅደስ በር ላይ፣ ከተወለደበት ጊዜ ጀምሮ አንካሳ የነበረና ገንዘብ ለመለመን በየቀኑ ተሸክሞ የሚሄድ አንድ ሰው አገኙ። ጴጥሮስንና ዮሐንስን ሲያዩት ሰውየው የገንዘብ እርዳታ እየጠበቀ ምጽዋት ይጠይቃቸዋል። ይህ ስብሰባ እግዚአብሔር ኃይሉንና ምሕረቱን ለማሳየት ዕድል ይሆናል። ጴጥሮስ በቀጥታ ወደ አንካሳው ሰው ተመለከተና ትኩረት እንዲሰጥ ነገረው። ሰውየው ገንዘብ እንደሚቀበል ይጠብቃል። ነገር ግን ጴጥሮስ ከዚህ የሚበልጥ ነገር አቀረበ። ጴጥሮስ ብርም ወርቅም እንደሌለው ተናገረ። ነገር ግን በናዝሬቱ በኢየሱስ ክርስቶስ ስም ሰውየውን እንዲራመድ አዘዘው። ይህ የክርስቶስ ኃይል ከምድራዊ ሀብት የበለጠ ዋጋ እንዳለው ያሳያል። ሰውየውን በቀኝ እጁ ይዞ ጴጥሮስ አነሳው። ወዲያውኑ የሰውየው እግርና ቁርጭምጭሚት ጸና፣ መራመድም ጀመረ። እየተራመደ፣ እየዘለለና እግዚአብሔርን በታላቅ ደስታ እያመሰገነ ወደ ቤተ መቅደስ ገባ። ተአምራዊው ፈውስ በሐዋርያቱ በኩል የትንሣኤውን ኢየሱስ ሥልጣንና ኃይል ያሳያል። በቤተ መቅደሱ ውስጥ ያሉ ሰዎች የተፈወሰውን ሰው ለብዙ ዓመታት በበሩ ላይ የተቀመጠ ለማኝ አድርገው ይገነዘባሉ። በተፈጠረው ነገር በመገረምና በመገረም ተሞልተዋል። ተአምሩ በጴጥሮስና በዮሐንስ ዙሪያ የተሰበሰበውን ብዙ ሕዝብ ይስባል። መደነቃቸው ጴጥሮስ ወንጌልን እንዲሰብክ በር ከፍቶለታል። ጴጥሮስ የሕዝቡን ትኩረት ከራሱና ከዮሐንስ በፍጥነት አዞረ። ተአምሩ የተከሰተው በራሳቸው ኃይል፣ ቅድስና ወይም ችሎታ ምክንያት እንዳልሆነ ያስረዳል። በምትኩ የአብርሃም፣ የይስሐቅና የያዕቆብ አምላክ አገልጋዩን ኢየሱስን አክብሯል። ጴጥሮስ ሕዝቡ ኢየሱስ የፈውስ እውነተኛ ምንጭ መሆኑን እንዲገነዘቡ ይፈልጋል። ጴጥሮስ ሕዝቡ ኢየሱስን እንደካዱና በምትኩ ነፍሰ ገዳይ እንደመረጡ በድፍረት ያስታውሳል። ቅዱሱንና ጻድቁን ክደው እንዲሰቀል አሳልፈው ሰጡት። ሆኖም እግዚአብሔር ኢየሱስን ከሙታን አስነስቶታል። ሐዋርያትም የዚህ እውነት ምስክሮች ናቸው። ጴጥሮስ በትንሣኤው የእግዚአብሔርን ድል በማወጅ ኃጢአታቸውን በድፍረት ይጋፈጣል። ጴጥሮስ በኢየሱስ ስም ማመን ሽባውን ሙሉ በሙሉ እንዳዳነው ያስረዳል። ተአምሩ የክርስቶስን ሕያው ኃይል የሚያሳይ ግልጽ ማስረጃ ሆኖ ያገለግላል። ብዙዎች ኢየሱስን ሲክዱ ባለማወቅ እንደሰሩ አምነዋል። ነገር ግን የእግዚአብሔር ትንቢታዊ ዕቅድ አሁንም ተፈጽሟል። የመሲሁ መከራ ከመከሰቱ ከረጅም ጊዜ በፊት በነቢያት ተነግሯል። ጴጥሮስ ሕዝቡ ንስሐ እንዲገቡና ኃጢአታቸው ይቅር እንዲባልላቸው ወደ እግዚአብሔር እንዲመለሱ ጥሪ አቅርቧል። በእምነት ምላሽ ለሚሰጡ ሰዎች ከጌታ ፊት የመታደስ ጊዜ እንደሚመጣላቸው ቃል ገብቷል። ጴጥሮስም ኢየሱስን በሙሴ በኩል የተስፋውን ነቢይ እና የእግዚአብሔር የቃል ኪዳን በረከቶች መሟላትን አመልክቷል። የሐዋርያት ሥራ ምዕራፍ 3 የሚያበቃው እስራኤል በኢየሱስ ክርስቶስ በኩል የእግዚአብሔርን ምሕረት እንድትቀበልና ለአብርሃምና ለዘሮቹ የተስፋውን በረከቶች እንድትለማመድ ኃይለኛ ግብዣ በማቅረብ ነው።